ድሮ ላይ በነበረን ማንነታችን ሁሉም ሰው ፍቅሩ፣ መሐባው፣ አንድነቱ ጭምር ልባዊና እውነተኛ ነበር። ነገር ግን ዛሬ ላይ ሁላችንም በማስመሰል ተከነናል። በማስመሰል ዲግሪያችንን ይዘናል። ለዚህም ቡህሉል አልመጅኑን የተባለ ግለሰብ ነበር። ይህ ግለሰብ ቀብር ቦታ መሄዱን ከማዘውተር የተነሳ ቀብርን ተለማምዶታል። ቀብር መዋሉ ሳያንስ ቀብር ማደርም ጀምሮ ነበር። ይህን የተመለከቱ ቤተሰቦቹ፣ ጓደኞቹ ጠየቁት። አንተ ሰው ሆይ ለምንድነው እንደዚህ አይነት ቦታ የምትሄደው? ይህ ቦታ እኮ ጥሩ አይደለም ብለው ይመክሩታል። በዚህም ሰዓት እሱ ምን ብሎ መለሰ? እነሱ ከናንተ ተሻሉኝ ብሎ መለሰ። እንዴት ብለው ጠየቁ። በጣም ተደናገጡ። ይህ ሰውም እንዲህ በማለት መለሰ፣ ኢንጀሊስቱ ላ ዩእዙኒ ወአንዘሀብቱ ላ የህታቡኒ። እነሱ ጋር ሂጄ ብቀመጥ አዛ ያደርጉኝም፣ ብሄድ ደግሞ አያሙኝም ብሎ መለሰ። ህይወት እንደዚህ ናት። ህይወት ብዙ ነገር ታስተምረናለች። በእርግጥም ህይወት ፈተናዎቿን ታከብዳለች። በተለይ ደግሞ በወጣትነት እድሜያችን ብዙ ነገራቶች